የሁላችንም አይምሮ ወደዳችሁም ጠላችሁም እየተጎዳ ነው። ስንፍናችን ጨምሯል። መወሰን ከብዶናል። ደንዝዘናል፣ ፈዘናል። አይምሮአችንን ቆላልፈን አስቀምጠናል። ነገር ግን አሁን ይህንን የምታዩ ሁሉ እድለኛ ናችሁ። ይህንን ቪዲዮ በደንብ አድምጣችሁ መጨረሻ ላይ ያስቀመጥናቸውን 5 የምነግራችሁን ነገሮች ከተገበራችሁ እመኑ አይምሮአችሁ 50 እጥፍ ማደግ ይችላል። ማሳሰቢያ፣ እውነተኛ መፍትሄ ለማግኘት እስከመጣችሁ ድረስ እያንዳንዷን አሁን የምነግራችሁን ነገር በማስተዋል አድምጡት። በህይወት ውስጥ ውጤታማ ለመሆን ራስን ለማሳደግ እንዲሁም ግብን ለማሳካት ፎከስ ወይም ትኩረት ብቸኛው መንገድ ነው። ነገር ግን ዓለም ላይ ያለው ሲስተም ይህንን እንድናደርግ አይፈልግም። ግባችንን ማሳካት እንፈልጋለን፣ ነገር ግን ያቀድነውን ለመተግበር አቅም እናጣለን። ያ አቅማችንን ማን ወሰደብን? ከነገ ጀምሮ አስተካክላለሁ፣ ከነገ ጀምሮ አጠናለሁ፣ ከነገ ጀምሮ የሚባሉ ውሳኔዎች ዛሬ ወስነን ነገ ሲመጣ ነገንም ለነገ እያስተላለፍን ያለችንን አጭር ህይወት ሳይታሰብ አልቃ እናገኛታለን። ፍላጎቱ ኖሮን ያን ማድረግ አቅማችንን ማን ወሰደው ብለን መጠየቅ ይኖርብናል። እስኪ ቲክቶክን ስክሮል እያደረግን ሌሊቱን ሙሉ ብንቆይ ለምንድን ነው የማይደክመን? የሆነ መጽሐፍ ለማንበብና የራሳችንን ነገር በስፖርት በስራ ወይም በቢዝነስ ለማሳደግ ትንሽ ደቂቃ እንኳን ሳይቆይ እንቅልፋችን የሚመጣው ለምንድን? ስንቶቻችንን መንገድ የለም፣ መንግስት ስራ አልሰጠም፣ ቤተሰቦቻችን ይህንን አላደረጉልንም ብለን መፍትሄ እንደሌለው ሰው አይምሮአችን ሐሳብ ማፍለቅ አቅቶት ቁጭ ብለን የስልክ ስክሪን ላይ በማይጠቅም ነገር ደንዝዘን ያለነው። ስንቶች ከጎዳና ተነስተው ባለሀብት እስከ መሆን ደረሱ። አንተ ቢያንስ ስልክና ማረፊያ ያለ፣ እነሱ ከምንም ተነስተው እንዴት ኖራቸው? አንቺ ምናልባት የምታርፊበት ቤትና ቤተሰብ አለሽ። አንድ ሰው ከጎዳና ተነስቶ ሀብታም፣ ባለጸጋ፣ ባለ ዕውቀት መሆን ከቻለ እኛ የሆነ የቆምንበትና መለወጥ የማንፈልግበት ማሰብ የተውንበት ቦታ አለ ማለት ነው። እንንቃ። እኛ እንድንለወጥ የማይፈልጉ ኃይል እንዳለ እንወቅ፣ እንረዳ። ከስልክ ስክሪን ጨረር ውጪ ህይወት እንደሌለ ሳናውቀው ውስጣችን እንዲያምን እንደተደረገ ስንሰው አውቋል። እስኪ መቼ ነው ከስልክ ተላቀ ከተፈጥሮ ጋር አረንጓዴ ቦታ በዝምታ እያስተዋልክ የተቀመጥከው? የሰው ልጅ አይምሮስ ከ3 ሰከንድ በላይ ትኩረት እንዳይኖረው እንደሚፈልጉስ ታውቃላችሁ? እናንተ ከዚህ ውጪ እንዳልሆናችሁስ? ኧረ እኔ ከ3 ሰከንድ በላይ ትኩረት አደርጋለሁ ካላችሁ እስኪ ፈተና ልፈትናችሁ። ለ30 ሰከንድ ምንም ስለ ቢጫ ድመት አታስቡ። አይናችሁን ጨፍኑ። እንዴት ነው አይምሮአችሁ ስለ ቢጫ ድመት ማሰብ አስቆማችሁት? እንደውም በየሰከንዱ የተለያየ ሐሳብ እየተቀያየረ ትኩረታችሁ ቢጫዋ ድመት ላይ እንኳን አልሆነ። በየጊዜው ራሳችን ላይ ትኩረት እንዳናተኩርና እንዳናይ በኳስ ተጫዋቾች የጫማ ቁጥር ላይ፣ በአንድ ቲክቶከር ላይ፣ ህይወታችን ላይ ምንም በማይጨምር እንደውም በሚጎዳን ፖለቲካ ላይ አይምሮአችን እንዲታሰር ተደርጓል። እንደ ድንገት ወደ ራሳችን ትኩረት በስህተት ብናደርግ ማድረግ ፈልገን ያላደረግናቸው፣ ማሳካት ፈልገን የተውናቸው ፊታችን ድቅን ሲሉ ወደ ጭንቀትና ድብርት፣ ማስተርቤሽን ብሎም ራስን እስከ ማጥፋት መድረስ ላይ ያደርሰናል። ይህንን ለመሸሽ ሲባልም ወደ ውሸት ዓለም ተመልሰን ደስታን ፍለጋ ቲክቶክን ስክሮል ማድረግ እንጀምራለን። ለጭንቀትና ድብርታችን ደግሞ አባባሽ ሱሶች ውጪ ተቀምጦ እናገኛቸዋለን። መጠጥ፣ ጫት፣ ሐሺሽ፣ ሲጋራ እንደሚጎዱን እያወቅን ወደማያልቅ ጥቂት ደስታ ፍለጋ ራሳችንን የባሰ እያጣን እንሄዳለን። ችግሩን